ሁሉ ሰላም ሁሉ መልካም ባላችሁበት ሰላማችሁ ይብዛልኝ። እናንተ የምታውቁኝ በዛኛው ቻናሌ ነው። በዚህኛው ቻናል መጥቻለሁ። ይሄ ቻናል የኔ አይደለም። ያኛው ቻናሌ ትንሽ የሆነ አንዳንድ ነገሮች ስለገጠሙት ይሄን ቻናል ሰው ሰጥቶኝ ነው እና ሰብስክራይብ አድርጉኝ። የሰጠኝን ሰው ደግሞ አመሰግናለሁ ማለት ነው። ቤተሰብ እና ሰብስክራይብ አድርጉኝ ቤተሰቦቼ። መጥቻለሁ። ዛሬ መጣሁት በቡዜ ነው። ቡዜ የተሰራ ሁሉ ተሰርቶ አብርሽም የደረሰበት ሁሉ ደርሶበት እንደገና ለወቀሳ ኦዲንስን ለመውቀስ መጥታለች። የተለያዩ ነገሮችን ለማስተባበል መጥታለች። አሁን እኛ የምንፈልገው አብርሽ የታመመበትንና የዳነበትን ንገሪን። ከዛ በተረፈ ደግሞ ሩታ እሷን ትታችሁ ቤተሰቦቿን ምናምን ብለሽናል። ሲጀምር አንድ ነገር ልንገርሽ። እናንተ አመጣችሁ፣ ለህዝብ ቪዲዮ ሰጣችሁ፣ ህዝቡ አየ፣ መፍረድ ያለበትም ፈረደ። የሩታ ቤተሰቦችን ተናገራችሁ ለምትዩ ነገር ደግሞ ሰው የተሰጠውን የሰው ልጅ አይምሮ የተሰጠውን ነው የሚቀበለው። ጥሩ ነገር ካመጣሽ አይምሮ ጥሩ ነገር ይቀበላል፣ በጥሩ ይመለሳል። መጥፎ ነገር ካመጣሽ ደግሞ አይምሮ በመጥፎ ይመለሳል። እና መተሽ ኦዲየንሶችን የመናገር ራሱ ሞራል የለሽም ቡዜ። ይህንን እንድታስተካኪ እንፈልጋለን። አስተካኪ። ኦዲየንሶች በጣም የሚከበሩ በጣም የሚወደዱ ኦዲየንሶቻችንን እኛ ልናከብራቸው ነው የሚገባው እንጂ እኛ ምተን የሰጠናቸው ቪዲዮ ላይ ኮመንት ሲሰጡ ወይም አስተያየት ሀሳብ ሲሰጡ ልንወቅሳቸው አይገባም። እና ቡዜ ወቀሳሽን ትንሽ ቀዝቀዛ አድርጊው። ሌላው ደግሞ አብርሽ በጣም ብዙ ወጣቶችን ያበረታታላችሁ። አዎ በጣም ብዙ ወጣቶችን ያበረታታል አብርሽ። ከኛ አልፎ ለአንቺም ተርፏል። ከ200 ሰው በላይ በአብርሽ ቪዲዮ ይሰራል ብለሻል። ኦፍኮርስ አብርሽን እኮ ኤቭሪ ታይም ነው የምናመሰግነው። ኤቭሪ ታይም ሁል ጊዜ የምናመሰግነው አብርሽን ለዛ ነው። በጣም ብዙ ወጣቶችን ከአንቺን ጨምሮ ማለት ነው። አንቺ ራሱ ከአሜሪካ ምናምን መተሽ አይደለም ያኔ አንቺ ወደ ድራማው ስትገቢ ኬት እንደመጣሽ ምናምን እናውቃለን እኛ የምናውቅ ሰዎች። ግን አንቺንም ቀይሮሻል፣ ሁሉንም ቀይሯል አብርሽ። በዚህ ልናመሰግነው በጣም ማንም ለዛ ነው የምንከራከርለት። ማንም ሰው አብርሽ እንዳይነካ፣ ማንም ሰው አታክ እንዳታረጉት ብለን የምንናገረው ለመሰሽ። አብርሽ በጣም ቀና ልብ ነው ያለው። አንድ ቀን እንኳን አንቺ ዛሬ እንደተናገርሽው ወጥቶ አብርሽ ተናግሮ አያውቅም። በእኔ ይሄን ያክል ስር ይሰራል፣ በእኔ ስር እንደዚህ ያለ ብሎ አንድ ቀን ለጉራ እንኳን ተጠቅሞበት አያውቅም። እና አብርሽ የምሬ ነው ምልክ እናመሰግናለን፣ እንወዳለን። ቴንኪ ሶ ማች እንልካለን። ከዚህ በላይ እንድታድግ እንፈልጋለን። ትልቅ ደረጃ እንድደርስ እንፈልጋለን። ለብዙ ወጣቶች የስራ እድል ፈጥረካል። አዎ በጣም ብዙ ሰዎችን ሰፖርት እንደምታደርግ እናውቃለን። ይሄ ግልጽ ነው። ቡዜ ግን መተሽ የአይጥ ምስክር ድንቢጥ እንድትሆኝብን አንፈልግም። የሩታ ቤተሰቦች ተነኩ የምትይው ደግሞ የሩታ ቤተሰቦች እኮ እንዲነኩ ያደረገ እኮ የሰጣችኋት ካራክተር ነው። የሰጣችኋትን ካራክተር አስተካክሉት። ማስተካከል እኮ ነው። የተሰጣትን ካራክተር አስተካክሉት። ሩታ ላይ እኮ የተፈረደው እኮ አብርሽ ከደረሰበት አንጻር እንጂ እኮ ማንም ሩታን መናገር ፈልጎ ነው ብዬ አላስብም። ይሄ ደግሞ እኔ ሩታን ተናግሬያት አላውቅም። ባይዘዌ በዚህ አጋጣሚ እኔ ዩቱብ ላይ ካሉ ሴቶች ሁሉ በጣም ጨዋዋ ዩቱበር ነኝ። አንድ ቀን እንኳን ሰውን ተሳድቤ ሰዎችን አታክ አድርጌ አላውቅም። ቢኮዝ ይሄ የኔ ስነ ምግባር አይደለም። በጣም ጨዋ ቤተሰብ ነው ያሳደገኝ። ጀስት ታውቃላችሁ፣ አብዛኞቻችን ኢትዮጵያ ውስጥ ሁላችንም እየተገረፍን ነው የምናድጓል ባለንጋ የሁላችንም ማስተዳደግ እንደዛ ነው። እና ሩታን ሊናገር የሚፈልገው ሳይሆን አብርሽ ከደረሰበት አንጻር የተናደዱ ሰዎች ሩታን ሊናገሩ ይችላሉ። እና አንዳንዴ ደግሞ የሩታ ቤተሰቦችም ወጥተው የሚሰሩት ቪዲዮ አለ። ለምሳሌ ማዘር አንዳንዴ ይራገማሉ ምናምን። ያ ነገር እኛ አይምሮ ውስጥ ጥሩ አይደለም። እስፔሻሊ ኦዲየንሶች ሲያዩ ይናደዳሉ። ከዛም አንጻር ነው። እና አሁን አብርሽ የዳነበትን ነገርና አብርሽ ምን ተደርጎበት እንደነበረበት ግልጽ አድርገሽ እንድታብራሪልን እንፈልጋለን ቡዜ። ለዚህ ጉዳይ እንደመጣሽ ሁሉ አብርሽ በምን ምክንያት ዳነ፣ እንዴት ዳነ፣ እንዴትስ ዳነ፣ ይህን እንድታብራሪልን እንፈልጋለን። እና ደግሞ አብርሽ በጣም ነው የምንወድግ። አንተ ትለያለክ። በጣም ለብዙ ሰዎች የስራ እድል ሆነካል። ይሄ ምንም ይዋሽ ምንም ጥርጥር የሌለው ነገር ነው። እንዳውም እኛ በጣም ዩቱብ ላይ ካሉ ሰዎች አንተን ማድነቅ የምንፈልግ ሰዎች ነን። በቃ አንተን ጀስት አሁን ብዙ ሰዎች እናውቃለን ምን አይነት ነገር እንደሚል። ኢቨን እንኳን እንደዚህ እንኳን በእነሱ ስንሰራ ማለት ነው ጀስት ትንሽ ቪዲዮዋቸውን እንኳን ካስገባን ከእኛ ስንት ብር እንደሚቆረጥ ምናምን እናውቃለን። አንተ ግን ያንን እንኳን ነክተክብንም አስነክተህብንም አታውቅም። ያ ማለት ምንድን ነው? አንተ ስላላበራክ ሴቲንግ ውስጥ ተገብቶ የሚበራ ነገር አለ። በሆነ ሰው ቪዲዮ ስትሰሩ ሳንቲም ለዛ ሰው የተወሰነ ፐርሰንት እንዲሄድ ማደረግ ይችላል። እሱ ግን እንደዛ እንኳን አርጎብን አያውቅም። ገባችሁ?
እናንተ እጄ ርዝመቱ ማሻላ። እና ደግሞ ሌላው ቡዜ ስለ እኔ ማንነትም ሆነ ስለ እኔ ምንነት ምንም አታውቁም ብለሻል። ማወቅም አይጠበቅብንም። ምን ያደርግልናል? የአንቺ ፐርሰናሊቲ ላይፍሽ ለራስሽ ነው እንጂ ለነ አረብ ሀገር ላሉ እህቶች ምን ይጠቅማቸዋል? ብትነግሪያቸው ባለትዳር ብትሆኚ ባትሆኚ፣ ብታገቢ ባታገቢ፣ ብትፈቺ ባትፈቺ፣ ልጅ ቢኖርሽ ባይኖርሽ፣ ብትበይ ባትጠጪ፣ በቃ ምን ልበልሽ፣ ዋቴቨር ቢኖርሽ ባይኖርሽ፣ ሀብታም ብትሆኚ ደህና ብትሆኚ ያ ላንቺ ነው። ይሄ ላንቺ ነው። ባይዘው ሁለቱኛ ትልቁ ችግራችን አብዛኛው ጊዜ እኛ ኢትዮጵያኖች ስለ አንቺ ላይፍ ማንም አይመለከተውም። ማንም ሲጀመር አንድም ቀን ስለ አንቺ ፐርሰናሊቲ ሰዎች ተጨንቀው አስበው ቡዜ ምን አይነት ህይወት ነው የምትኖረው ብለው አስበው አያውቁም። በእርግጠኝነት የመዳም ቅመሞች 100% እርግጠኛ ሆኜ ነው የምነግርሽ። ቪዲዮ ነው ያያሉ፣ ካዩ አዩ፣ በቃ ጨረሱ። ከዛ ስራ ከጨረሱ ምናልባት ለመደበሪያ ቲክቶክ ሄደው ምናምን ጀስት ኢሹ አድርገው የሆነ በቃ የተሰራው ቪዲዮ ላይ አስተያየት ሊሰጡ ይችላሉ እንጂ ቡዜ ዛሬ ራቷን በልታለች አልበላችም፣ ዛሬ ቡዜ ምሳ በልታለች አልበላችም ብሎ የሚጨነቅ አንድም ሰው የለም። እውነቱን ስነግርሽ እና አንዳንድ ጊዜ እንዳውም እንድታስተካኪ የምፈልገው ነገር ብዙ ነገር አለ። ብዙዬ የኔ ውድ እህት ሰምታይምስ ላይክ የምታወጪው እንትን ድራማውን ማለት ቪዲዮውን ስትሰሪ ጀስት አንዳንድ እንትኖችን ማስተካከል ያሉብሽ ነገሮች አሉ። እሱን እነግርሻለሁ በእንትን ማለት ነው። እና ቡዜ በጣም ዛሬ በጣም ኃይለኛ ሆነሽ ነው የመጣሽ ምናምን ስብከትም ይሁን አይዶን ነው ብቻ የሆነ እኔ እንደውም መንፈሳዊ ነገር እያስተማርሽ ነበር የሚመስለኝ። ዛሬ ግን ቀስ እያልሽ ታስገቢልናለሽ፣ ቀስ እያልሽ ታስገቢልናለሽ። እንዴ ኦዲየንስ ምን ያደረገ? ኦዲየንስ ያየውን ነገር ነው አስተያየት የሚሰጠው። እኔ ለምሳሌ እዚህ ጋር ስሰራ ሻሻ ስር ያለው ኦኬ፣ ፀጉሬን እንደዚህ አንጨባር ያለው ኦኬ፣ እንደዚህ ሰማያዊ ቲሸርት ለብሻለሁኝ እና ሰዎች ሀኒ ዛሬ ለምን ፀጉርሽን አልተሰራሽም ቢሉኝ ባዩት ነገር ነው አስተያየት የሚሰጡ እና አንዳንድ ጊዜ ማለት እየተሳሰብን እና ቤተሰቦች ላይክ አድርጉኝ። በጣም ነው ወደ ሰብስክራይብ አድርጉ። እሺ ጋይስ 100 አስገቡኝ።